የእግዚአብሔር አምላካችን ስም የተባረከ ይሁን። ዛሬ የእግዚአብሔርን ቃል አብረን እናያለን። በጣም ቆንጆ ጊዜ ይኖረናል። ምክንያቱም ከውድ ከሆነው ልብን ነፍስን ከሚመልሰው እግዚአብሔር በብዙ መንገድ በቃሉ ዛሬ ይመክረናል፣ ያስተምረናል። ስለዚህ ውድ ወገኖቼ እስከ መጨረሻው ተከታተሉ። ሰብስክራይብ፣ ሼር፣ ፎሎ አድርጉ፣ ኮሜንትም ጻፉ። እግዚአብሔር ዘመናችሁን ይባርክ። ጌታ ደግሞ ቃሉን ዛሬ ያስተምረናል። ጌታ ድንቅ ነገር ያደርጋል። ከኛ ጋር አለ ጌታ። ለዘላለም ስሙ የተባረከ ይሁን። እግዚአብሔር ስሙ ይባረክ። የእግዚአብሔር ቃል በመዝሙረ ዳዊት ምዕራፍ 27 ቁጥር 4 ላይ እንደዚህ ይላል፣ አነባዋለሁ። እግዚአብሔርን አንዲት ነገር ለመንኩት፣ እርሷንም እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ፣ እግዚአብሔርን ደስ የሚያሰኘውን አይ ዘንድ፣ መቅደሱንም እመለከት ዘንድ ይላል። እና ልመናችሁ ምንድነው? እግዚአብሔርን የምትለምኑት በምን ጉዳይ ላይ ነው? ዳዊት ግን እንደዚህ ይላል፣ እግዚአብሔርን አንዲት ነገር ለመንኩት ይላል። አንዲት ነገር ለመንኩት፣ እርሷን ደግሞ እሻለሁ ይላል። እግዚአብሔር ስም የተባረከ ይሁን። እርሷን ነገር እሻለሁ ይላልና ሶስት ነገር ይጠቅሳል። አንደኛው በሕይወቴ ዘመን ሁሉ፣ እግዚአብሔር ስም ይባረክ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ ይላል። በቃ እግዚአብሔርን ምለምነው እግዚአብሔርም እንዲያደርግልኝ የምሻው ነገር አንድ ነገር ነው። እሱም በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ ነው ይላል። እግዚአብሔር ስም ይባረክ። ሁለተኛው ደግሞ እግዚአብሔርን ደስ የሚያሰኘውን አይ ዘንድ፣ እግዚአብሔርን ደስ የሚያሰኘውን ነገር አይ ዘንድ፣ እግዚአብሔር የሚከብርበትን ነገር አይ ዘንድ እሱን እፈልጋለሁ፣ እሱን እለምናለሁ፣ እሱን እሻለሁ ይላል። እግዚአብሔር ስም ይባረክ። ሶስተኛው ደግሞ መቅደሱንም እመለከት ዘንድ ይላል። መቅደሱንም ይመለከት ዘንድ የእግዚአብሔርን ክብር፣ የእግዚአብሔርን ሕልውና፣ ወደ እግዚአብሔር ዙፋን ፊት መቅረብ፣ እሱን እመለከት ዘንድ እሻለሁ ይላል። እግዚአብሔር ስም ይባረክ። ስለዚህ የእግዚአብሔር ሰው የእግዚአብሔር ባሪያ ዳዊት ልመና እነዚህ ሶስት ነገሮች ናቸው ማለት ነው። በእግዚአብሔር ቃል ውስጥ ስናይ ሰዎች የተለያዩ ልመና ያቀርባሉ፣ የተለያዩ ጸሎቶችን ያቀርባሉ። ለምሳሌ በአንደኛ ነገሥት ምዕራፍ 3 ላይ ንጉሥ ሰለሞን ከነገሰ በኋላ፣ በአባቱ ፈንታ ከነገሰ በኋላ በገባዖን ለእግዚአብሔር መስዋዕት አቅርቦ እግዚአብሔር በሌሊት በሕልም ተገለጠለትና ምን እንድሰጥ ለምን አለው። ምን እንድሰጥ ለምን አለ። ምን ትፈልጋለህ? ለምነኝ አለው ራሱ እግዚአብሔር። ሚገርም ነው፣ በጣም ሚገርም ነው። ራሱ እግዚአብሔር መጥቶ ምን እንድሰጥ ትፈልጋለህ? ለምነኝ ብላችሁ ምን ታደርጋላችሁ? ምንድነው የምትጠይቁት? እግዚአብሔርን ምንድነው የምትጠይቁት? እና በጣም ከባድ ጥያቄ ነው። የተገለጠለት ታላቅ ሰው አይደለም፣ ሀገር ገዢ አይደለም፣ የዓለም ገዢ አይደለም፣ ከሰለሞን የተሻለ ሰው አይደለም። የተገለጠለት ራሱ እግዚአብሔር ነው፣ የሰማይና የምድር ፈጣሪ፣ ሁሉን ማድረግ የሚችል፣ የለመኑትን መስጠት የሚችል ሰው እኮ ሁሉን በቃ የምትፈልገውን ሁሉ ለምን ልሰጥህ እችላለሁ ማለት አይችልም። የሰው ልጅ ገደብ ስላለው፣ እግዚአብሔር ግን ሁሉን ስለሚችል ለሰለሞን ተገለጠለትና ምን እንድሰጥህ ለምን አለው። በአንደኛ ነገሥት ምዕራፍ 3 ላይ ማለት ነው። እና በጣም የሚገርመውና የሚያስደንቀው ደግሞ የንጉሱ ሰለሞን ጸሎትና ልመና ነው። ቀጥታ እግዚአብሔር ሲጠይቀው እንደዚህ አለ። እንግዲህ እግዚአብሔር በአባቱ በዳዊት ፈንታ እግዚአብሔር እንዳነገሰውና ይሄ የነገሰበት ሕዝብ ደግሞ ታላቅ እንደሆነ፣ እሱ ደግሞ ገና ብላቴና እንደሆነና ይህን ሕዝብ መምራትና በዚህ ሕዝብ ላይ ፍርድ መስጠት እንደማይችል ተናገረ ማለት ነው ሰለሞን። እና አንድ ነገር እለምናለሁ አለ።
አንድ ነገር እለምናለሁ አለ። በሕዝብ ላይ መፍረድ እችል ዘንድ መልካምና ክፉን እለይ ዘንድ ለባሪያ አስተዋይ ልቦና ስጠው አለ። ዋው በጣም የሚገርም ነው። እግዚአብሔር ስም ይባረክ። በሕዝብ ላይ መፍረድ እችል ዘንድ በሕዝብ ላይ መፍረድ እችል ዘንድ በቃ እግዚአብሔር እንደሚፈልገው እውነተኛ ፍርድ፣ እውነተኛ ንጉስ፣ እውነተኛ ዳኛ ሆኖ ማለፍ፣ እውነተኛ መሪ ሆኖ እንደዛ መሆን ፈልጋለሁ። ይሄን አደርግ ዘንድና መልካምና ክፉን እለይ ዘንድ ለባሪያ አስተዋይ ልቦና ስጠው አለና ለመነ። ክብር ስጠኝ፣ ዝና ስጠኝ፣ ድልን ስጠኝ። ጠላቶችን ስዋጋ በምዋጋበት ጊዜ ሁል ጊዜ ከኔ ጋር ሆነ ድልን ስጠኝ አላለም። ወይም ጠላቶችን እንድበቀል አላለም። ወይም ደግሞ ሀብት ስጠኝ አላለም። በቃ በዚህ በሕዝብ ላይ አንተ በመረጥከው ሕዝብ ላይ በዚህ አንተ በወደድከው ሕዝብ ላይ መፍረድ እችል ዘንድ ክፉና መልካሙን የሚለይ አስተዋይ ልቦና ስጠኝ አለ። እግዚአብሔር ስም ይባረክ። ምክንያቱም እግዚአብሔር እንደሚፈልገው አይነት ፍርድ፣ እውነተኛ ፍርድ መስጠት የሚችለው ክፉና መልካሙን እግዚአብሔር የሚፈልገውን አስተዋይ ልቦና ሲኖረው እንደሆነ ተረድቷል ማለት ነው። እና ሰለሞን ይህንን ጸሎት ሲጸልይ፣ ይህንን ልመና በእግዚአብሔር ፊት ሲያቀርብ እግዚአብሔር በጸሎቱ በጣም ተደሰተበት። እግዚአብሔር ሰለሞን የለመነውን ልመና ብቻ አይደለም፣ ማንም ሊስተካከለው እስከማይችል ድረስ ሀብትና ባለጠግነትን፣ ክብርን ለሰለሞን ሰጠው። እግዚአብሔር የለመነውን ጥበብ ብቻ አይደለም፣ እግዚአብሔር በሰለሞን ጸሎት ደስ ተሰኘ። እግዚአብሔር ስም ይባረክ። ወገኖቼ ዛሬ ጸሎታችን በእግዚአብሔር ፊት ምን ይመስላል? አንዳንድ ጊዜ እኮ የምንለምነውንም ነገር አናውቅ። የምትለምኑትን አታውቁም ብሏል ጌታ ኢየሱስ ራሱ። ስለዚህ በእግዚአብሔር ፊት ስንቀርብ የምንለምነው ምንድን ነው? የምንጠይቀው ጌታን ራሱን ብናገኘው የምንጠይቀው ምንድን ነው? ዳዊት በሕይወቴ ዘመን ሁሉ በቤትህ እኖር ዘንድ መቅደስህን እመለከት ዘንድ አንተን ደስ የሚያሰኘውን አይ ዘንድ ነው የምፈልገው አለ ዳዊት። ሰለሞን ደግሞ መፍረድ እንድችል በሕዝብ ላይ እውነተኛ ፍርድ እንድሰጥ፣ አንተ የምትፈልገውን አንተ ደስ የምትሰኝበትን ፍርድ እንድሰጥ፣ ክፉና መልካሙን የሚለይ አስተዋይ ልቦና ስጠኝ አለ። እግዚአብሔር ስም ይባረክ። ምክንያቱም ማስተዋል ከእግዚአብሔር ስለሆነ። በአዲስ ኪዳን ደግሞ ማርታና ማርያም እህትማማቾች ናቸው። አብረው የሚኖሩ እህትማማቾች ናቸው። ጌታ እነሱ ቤት ብዙ ጊዜ ያርፍ ነበር፣ ብዙ ጊዜ እነሱ ቤት ይሄድ ነበር እና ማርታ በብዙ የምትታወቅ በብዙ የምትጨነቅ እህት ናት፣ አገልግሎት ለመስጠት ጌታን ለማገልገል እዛ ቤት ውስጥ። ማርያም ግን በጌታ እግር ስር ቁጭ ብላ ጌታን የምትሰማ፣ ጌታ የሚናገረውን የምታደምጥ፣ የልቡን ሐሳብ የልቡን ፈቃድ የምታደምጥ እህት ነበረች ማርያም። ስለዚህ ጌታ እንደዚህ አለ፣ ማርታ ማርታ በብዙ ነገር ትጨነቂያለሽ፣ ትታወኪማለሽ፣ የሚያስፈልገው ግን ጥቂት ወይም አንድ ነገር ነው። ዋው አይገርምም? ሉቃስ ወንጌል ምዕራፍ 10 ቁጥር 42 ላይ ነው። ማርታ ማርታ ሁለት ጊዜ ነው ስሟን የጠራ። በጣም ጌታ በጣም ፎከስ እንድታደርግ በጣም አቴንሽን እንድሰጥ ይፈልጋል ጌታ። ስለዚህ ማርታ ማርታ በብዙ ትጨነቂያለሽ፣ ትታወኪማለሽ፣ የሚያስፈልገው ግን ጥቂት ወይም አንድ ነገር ነው። ማርያምም መልካም እድልን መርጣለች፣ ከእርሷም አይወሰድባትም አለ። እግዚአብሔር ስም ይባረክ። ማርያም መልካም እድል መርጣለች፣ ከእርሷም አይወሰድም። መልካም እድሉ ምንድን ነው? ከጌታ መስማት፣ የጌታን ፈቃድ መረዳት፣ ጌታ የሚናገረውን ቁጭ ብሎ ማዳመጥ። እግዚአብሔር ስም ይባረክ። ስለዚህ ማርያም መልካም ነገር መርጣለች አለ ጌታ። ማርያም መልካምን ነገር መርጣለች።
ከእርሷም አይወሰድባትም። ስለዚህ ማርታ በብዙ ትጨነቂያለሽ፣ በብዙ ትታወቂያለሽ። የሚያስፈልገው ነገር ጥቂት ወይም አንድ ነገር ነው አለ። አዎ የሚያስፈልገን አንድ ነገር ነው። እርሱም ራሱ ጌታ ኢየሱስ ነው። እሱም መስማት ነው። ከእርሱ እግር ስር ቁጭ ማለት ነው። ጌታን ማየት ነው የሚያስፈልገን። የእግዚአብሔር ስም ይባረክ። ስለዚህ በጌታ ፊት ያለን ልመናችሁ ምን ይመስላል? ጸሎታችን ምን ይመስላል? በጣም ፕራዮሪቲ ሰጠን ሌላ ነገር አንጠይቅም ማለት ሳይሆን ፕራዮሪቲ ሰጠን፣ ቅድሚያ ሰጠን። በጣም ጌታን የምንፈልግበት ጉዳይ ምንድን ነው? ወገኖች ዛሬ ጸሎታችን ዞር ብለን እንድንፈትሽ ነው ይሄ መልእክት። ስለዚህ ጌታ ራሱን መፈለግ፣ ራሱን ማየት፣ ራሱን ማድመጥ፣ እሱን መስማት ትልቅ እድል ነው። የማይወሰድ እድል ነው። ሃሌሉያ! የማይወሰድ እድል። የሚያስፈልገን አንድ ነገር ነው፣ እሱም ጌታ ነው። መልካም እድል። እግዚአብሔር ስም ይባረክ። ስለዚህ ምንድነው ጸሎታችን? ምን ይመስላል ልመናችን? እግዚአብሔርን የምትለምኑት ነገር ምንድን ነው? እግዚአብሔር ስም ይባረክ። እስኪ ዞር ብላችሁ እንደገና ተመልከቱ። መጽሐፍ ቅዱስ ገልጣችሁ መዝሙረ ዳዊት 27 ቁጥር 4 ሙሉውን ማንበብ ትችላላችሁ። አንደኛ ነገሥት ምዕራፍ 3ን ማንበብ ትችላላችሁ። አሁን መጨረሻ ላይ ያነበብነው የሉቃስ ወንጌል ምዕራፍ 10 ቁጥር 42። እናንተ ግን ሙሉ ማንበብ ትችላላችሁ። እስኪ እንደገና ይህንን የእግዚአብሔርን ቃል ፈትሹ እዩ እና ራሳችን በእግዚአብሔር ቃል መስታወት ራሳችን እንመልከትና ጸሎታችንን እናስተካከል። እግዚአብሔር ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ። እወዳቸዋለሁ። ላይክ ኮመንት ስጡ፣ አበረታቱኝ። የሚስተካከል ነገር ካለም መናገር መጻፍ ትችላላችሁ። እግዚአብሔር ይባርካችሁ። ተባረኩ። ሻሎም። ተባረኩ።